بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ሁል ጊዜ እንግዲህ ሰላታችንን ስንሰግድ የምንላቸውን የሱረቱ ፋቲሃ ቃላትን ከ3 ደቂቃ ባነሰ ጊዜ ውስጥ አብረን እንማር። ሰላታችንን ስንጀምር ያው አዑዙ ቢላሂ ሚነ ሸይጣን ረጂም እንላለን። ከዛ በፊት የሚባሉ ዱዓዎችን ቢኖሩም ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም በማንኛውም በሌላም አጋጣሚ እንድንለው የተባልነው ቃል ነው ማለት ነው። ስለዚህ አዑዙ ሲነበብ አዑዙ ቢላሂ ሚነሽ እዚህ ጋር ያቀለምኳቸው ቃላቶች የምታዩቸው ጠብቀው የሚነበቡ ናቸው። ሚነሸይጣኒ ረጂም ራም ይጠብቃል ማለት ነው። ቃል በቃል ትርጉሙ አዑዙ እጠበቃለሁ ማለት ነው። ቢላሂ በአላህ ሚነ ከሸይጣን ከሰይጣን እጠበቃለሁ። አረጂም የሰይጣን መገለጫው ነው። ከተረገመው አላህ ከረገመው ሰይጣን በአላህ በራሱ እጠበቃለሁ ማለት ነው። ቢስሚላሂ ራህማኒ ራሂም አሁን እዚህ ጋርም እንደምታዩት ራ ይጠብቃል ሁለቱም ጊዜ ማለት ነው። አራህማንም አራሂምም ጋር ማለት ነው። ስለዚህ ቢስሚ ማለት በስም ማለት ነው። አላሂ በአላህ ስም፣ አራህማኒ እጅግ በጣም ሩህሩህ፣ አራሂም እጅግ በጣም አዛኝ በሆነው ማለት ነው። ስለዚህ ቢስሚላህ ራህማን ራሂም ስንል በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እጀምራለሁ። ሰላቴን ቁርአንም ስንቀራ የምንለው በአጠቃላይ በሁሉም ነገር ላይ ረሱል ሰለላሁ ዐለይሂ ወሰለም ምን አሉን? ተግባራችሁን ስትጀምሩ በአላህ ስም ቢስሚላህ ብላችሁ ጀምሩ። ውጪስ የአላህ ስም የበረካ ምንጭ ስለሆነ ማለት ነው። ከዛ በኋላ አልሐምዱሊላሂ ረቢል ዓለሚን እዚህ ጋርም እንደምታዩት ባ ይጠብቃል። ረቢል ዓለሚን ስለዚህ አልሐምዱ ማለት ምስጋና ማለት ነው። ሊላሂ ለአላህ ይገባው፣ ረቢል ጌታ ለሆነው፣ ዓለሚን አልዓለሚን የዓለማት ጌታ እዚህ የዓለማት ጌታ ማለት የፍጥረታት በሙሉ ሁሉ ጌታ ፈጣሪ ተንከባካቢ ለሆነው ምስጋና ይገባው። ከዛ አራህማን ራሂም እጅግ በጣም ሩህሩህ በጣም አዛኝ ለሆነው ምስጋናው እዚህ ድረስ ይመጣል ማለት ነው። አልሐምዱሊላህ ምስጋና ለአላህ ይገባው፣ ረቢል ዓለሚን የዓለማት ጌታ ለሆነው፣ አራህማን ራሂም እጅግ በጣም ሩህሩህና አዛኝ ለሆነው፣ ማሊኪ የውሚ ዲን የፍርዱ ቀን ባለቤትና ንጉስ ለሆነው። ማሊኪ ማለት ሁለት ትርጉም ነው ያለው፣ ባለቤትና ንጉስ ማለት ነው። የውሚ ዲን የውም ማለት ቀን ማለት ነው። አዲን የፍርዱ ቀን ወይንም የቂያማ ቀን ባለቤትና ንጉስ ለሆነው እዛ ቀን ባለቤትና ንጉስ ተቆጣጣሪ ፈራጅ እሱ ብቻ ነው ማለት ነው። ኢያከ ከዛ በኋላ አላህን አያችሁ በስሙ ጀመርን፣ አመሰገን ነው። ከዛ በኋላ አዛኝነቱን አወደስ ነው። ከዛ ታላቅነቱን ገለጽንና ምን አለን? ኢያከ ናዕቡዱ አሁን አላህን ቀጥታ ማውራት እንጀምራለን። የመጀመሪያው ምንድን ነው? ውዳሴ ነው ማለት ነው። አላህን ማናገር ከመጀመራችን በፊት አላህን አወድሰን አልቀን እንጀምርና ከዛ አሁን ቀጥታ አላህን ማውራት እንጀምራለን ማለት። ኢያከ ናዕቡዱ አንተን ብቻ እንገዛለን። ኢያከ ማለት አንተን፣ ናዕቡዱ እንገዛለን፣ ወኢያከ አንተንም ብቻ ነስተዒን እርዳታ እንጠይቃለን፣ እርዳታ እንለምናለን። ከዛ በኋላ የምንለምነው ደግሞ የመጀመሪያው እርዳታ አላህ ሲያስተምረን ኢህዲና ሲራጠል ሙስተቂም አያችሁ እዚህ ጋር ሷድ ይጠብቃል። ኢህዲና ሲራጠል ሙስተቂም ኢህዲና ምራን ማለት ነው። ሲራጥ ቀጥተኛውን፣ አልሙስተቂም መንገድ ቀጥተኛውን መንገድ ወደ አንተ የሚወስደውን ቀጥተኛ መንገድ። ሲራጥ አልሙስተቂም አንድ ብቻ ነው which ቀጥተኛው መንገድ፣ ያ ቀጥተኛ መንገድ ወደ አላህ የሚያደርስ መንገድ። ስለዚህ ትልቁ እኛ እንድናደርገው አላህ የፈለገው የመጀመሪያው ዱዓ ሁሌ እንድናደርገው የሚፈልገው ዱዓ ያህንን ቀጥተኛ ወደ አንተ የሚወስደውን መንገድ ምራን እንድንለው ነው ማለት። እሱ መንገድ ምን አይነት መንገድ ነው ካልን ደግሞ አላህ እዚህ ጋር ያብራራል። ሲራጥ አለዚነ አንዓምተ አለይሂም ሲራጥ አለዚነ ሲራጥ ማለት ያ መንገድ፣ አለዚነ የነዚያ አንዓምተ አለይሂም አንተ በጎ የዋልክላቸው ሰዎች መንገድ፣ የነቢያቶች መንገድ፣ የእውነተኛ ሰዎች፣ የደጋጎች፣ የሹሃዳዎች ከዚህ በፊት ብዙዎች ነቢያቶች የሄዱበትን ያህን ቀጥተኛ መንገድ ምራ፣ እነሱ የሄዱበትን መንገድ። ከዛ በኋላ ደግሞ ዱዓው ይቀጥላል። ገይሪል መግዱቢ አለይሂም እንዲሁም ደግሞ ወለዷሊን የገይሪል መግዱቢ አለይሂም በእነሱ ላይ ያልተቆጣህባቸውን፣ ወለዷሊን ያልተሳሳቱትንም ሰዎች መንገድ። ስለዚህ አሁን ከሁለት አይነት ግሩፖች አላህ እንድንጠበቅ ይነግረናል ማለት ነው። እነማን? መግዱቢ አለይሂም አላህ የተቆጣባቸው ሰዎች አሉ።
እውነቱ ደርሷቸው ሐቁን አውቀው ማለት ነው በዛ በእውነቱ መሄድ ያልፈለጉና አሻፈረኝ ያሉ። ሁለተኞቹ ደግሞ የተሳሳቱ እውነትን በትክክል ሳይረዱ በተሳሳተ መንገድ አላህን የሚገዙ አይነት ሰው። ስለዚህ ከነሱ መንገድ ደግሞ ጠብቀን የእነኛን በጎ ያልክላቸውን ሰዎች መንገድ ደግሞ ምራን ብለን እንለምነዋለን ማለት ነው። ስለዚህ እነኚህ ቃሎች ቃል በቃል በመጽሐፍ ደብተራችሁ ላይ በመሸምደድ ሰላታችሁ ላይ በትክክል ከአላህ ጋር ኢንሻአላህ ትርጉማቸውን እያወቅን ሰላታችንን እንስገድላለሁ። አላህ እኔንም እናንተንም በቁርአን ይባርከን። አሰላሙ አለይኩም።